በአንድ የሰርግ አዳራሽ ውስጥ ደስታችንን እንዲካፈሉ በጋበዝናቸው እድምተኞቻችን ፊት በቻልነው አቅም ድግሱ እንዲሳካ ደፋ ቀና እንላለን። ምክንያቱም ይህ ታላቅ የደስታ ቀን ነውና። ታዲያ እድምተኞቻችንን ያለምንም መሳቀቅ ስናስተናግድ በዚህ መሃል አንዱ አሳላፊ የወይን ጠጅ እንዳለቀ ወደ ጆሮአችን ጠጋ ብሎ ይህንን መርዶ ቢነግረን ምን እናደርጋለን? ምናልባት ከአፍረት ለመዳን መሬት ተከፍታ እንድትውጠን እንመኝ ይሆን? ወይስ ማድጋዎቻችንን ባለ በሌላ አቅማችን ሰዎችን አሰባስበን የወይን ጠጅ ካላቸው ብለን ጎረቤቶቻችንን እንማጸናለን? አሊያም ለእድምተኞቻችን ስላጋጠመን የወይን ጠጅ እጥረት ነግረን ይቅርታ እንጠይቃለን? ምናልባት ከላይ የጠቀስናቸው መፍትሄዎች ቢሆኑ ነገር በቀለለ ነበር። ያ ሳይሆን ቀርቶ በሐሳብ ተወጠን ሳለን አንድ ሰው ወደኛ ቀርቦ ከየት እንደመጣ የማናውቀውን የወይን ጠጅ ቢያቀምሰን፣ እንዲሁም ስላቀረብነው የወይን ጠጅ ማለቁን በሰማንበት ጆሮአችን አፍታም ሳይቆይ ስለ ወይን ጠጁ ጣዕም በመደነቅ ሲነግረን ይህንን እንዴት ብለን እንቀበለው ይሆን? ምክንያቱም ይህ በዶኪማስ ቤት በእናታችን በቅድስት ድንግል ማርያም አማላጅነት የተፈጸመው የቃና ሰርግ ቤት ተአምር ነውና።